እንዴት ናችሁ? ዛሬ ስለ መልካምነት ይዤ መጥቼላችኋለሁ። መልካምነት ለራስ ነው ሲባል ብዙ ጊዜ እንሰማለን። አዎ በእርግጥ ለራስ ነው መልካምነት። የምናደርጋቸው ነገሮች ሁሉ ፔይባክስ እና ለመልሶ እያንዳንዳችን ይከፍላል ማለት ነው መልካምነት። ስለዚህ እግዚአብሔር ቃልም ደግሞ የሚያስተምረን ለሰው ልጆች ሁሉ መልካም እንድንሆን በምንኖርበት ቦታና አካባቢ ሁሉ ከሰው ሁሉ ጋር በተቻላችሁ እስከ ሰው ሁሉ ጋር በሰላም ኖሩ ይላል እና በሰላም መኖር ማለት አንዱ ምንድነው? ለሰው መልካምን ማሰብ መልካምን ማድረግ በምንሰራበት በምንኖርበት በምንወጣበት በምንገባበት እያንዳንዱ አካባቢ ላይ ለሰው ልጆችን መልካምነትን ማሰብ ነው ማለት ነው። ስለዚህ መልካምነት መልሶ ይከፍላል የሚለው አባባል ያው ባይ ዲፎልት ይሰራል ማለት ነው። ስለዚህ ያንዳንዳችን ለወንድሞቻችን ለእህቶቻችን ለገዛ ቤተሰቦቻችንን መልካምነትን ማሰብ አለብን ማለት ነው። ክፋትን የምናስብ ከሆነ መጥፎ ነገርን ውድቀትን የምንመኝ ከሆነ ያው ደግሞ ሰው በዛው ባስበው ነገር ደግሞ ይጠመዳል ማለት ነው። ስለዚህ ክፋትን ከውስጣችን ማስወገድ አለብን። ክፋት ደግሞ ከውስጣችን የምናስወግድበት ብቸኛው መንገድ የእግዚአብሔርን ቃል በደንብ ማጥናት መኖር ነው። ማንበብ ብቻ ሳይሆን በቃሉ መኖር ነው እና ቃሉ ደግሞ ያስተማረንን በመልካምነት እንድንኖር ነው እና ይህንን መልካምነት ለሀገራችን ለእያንዳንዳችን ለሕዝባችን ስለሚያስፈልግ ባለንበት ሁኔታ ውስጥ በምንኖርበት ኤንቫይሮንመንት ውስጥ ለሰው ልጆች ሁሉ መልካም እንድንሆን በመልካምነት ወጥተን እንድንገባ መልካምነትን ለልጆቻችን እንድናወርስ ክፋትን ከውስጣቸው እንድናስወግድ እያንዳንዱ ሰው በሚኖርበት በሚወጣበት በሚገባበት ስፍራ ሁሉ መልካምነትን ማሳየት አለበት ማለት ነው። አንድ ለየት የሚያደርገን ከሌላው ኮሚኒቲ ምንድነው? በመልካምነት እንታወቃለን እንላለን፣ ነገር ግን በመልካምነት አንኖርም። መልካምነት ማለት መልካምነትን ማድረግን ብዙ ስናደርግ አይታይምና ስለዚህ አለን ብለን የምናወራውን ነገር እንድናደርግ ፕራክቲስ እንድናደርግ ዛሬ ላሳስባችሁ ወደዚህ መጥቻለሁና መልካም ማድረግ ስንጀምር ያንዳንዱ ነገር በመልካም ተካፍሎ ይመለስልናልና ፕሊዝ ባላችሁበት ሼር አድርጉ። ይሄን ነገር በመልካምነት እንድንኖር መልካምን ለወንድሞቻችን መልካምን እንድናስብ ክፋትን ከውስጣችን እንድናስወግድ ቅናትን ከውስጣችን እንድናስወግድ እግዚአብሔር ፍቅርን ቃሉ እንድንለብስ ፍቅር እንድንለብስ በፍቅር እንድንወጣ እንድንገባ እያንዳንዳችን መልካምነትን እንድናስብ አእምሯችን መልካም እንዲሆን ክፋትን ከውስጣችን እንድናስወግድ አሳስባችሁ ነው ወደዚህ መጣሁ። ሻሎም ተባረኩ። ይህንን ቃል ሼር አድርጉልኝ። ተባረኩ።